ሰላም ሰላም ውድና የተከበራችሁ የነሲ ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጠፍቻለሁ። ዛሬ ከቻልኩኝ ያው ብዙ አይመቸኝም፣ ቢዚ ሆኛለሁ ትንሽ ያው ስራ ላይ ስለማይመቸኝ ነው የምጠፋው። እና እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። ከሀገር ውጭም ያላችሁ እምዬ ኢትዮጵያ ላይ እንደኔ ያላችሁ ሁላችሁ ደህና ናችሁ? እንዴት ናችሁ? አላችሁ? እኔ ያለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ምን ፈለግ እስወንጂ ዲ ጊዳያ ጉት ገረጅ ሄይ ሀ ሄይ አይሽሉ ጊታያ ዲኪ አሳይኮ ጋግደነ ቂበራ ሄይ ወጋው ነው ቆይ ነው ባለ አዲጋ ኡሱ ነጊን ፋላስ አዲው ካሜራ ማዲያው አኔ አመጣው እንተ ተስንታ ሞር ፈጋል ስልክ አሳይደ ድጋቤ ገደ ሰይኩት በና ታስራም ተናደ ገደለ አየው ተነ አሳ እና ገ ምርጤስ ወንጀ ደነ ጮካይኪ ኤላ ግርማ ሞገስ ይግደስ ጊደና ሽኒ አሲ ባብልጎት ያገዘኒ አራ እሺ በቃ አይ እሺ በሳለ ዲ ቄሮ ጋ ተጋው ያገ ባ ይሄ ባይ ሙለከባ ስሩሩ ባይ ሱሬ ቆውተነ ሱሴ ገደው ዋቶ ፉዲ አዲስ ሱቅ ያባ እና ጋይስ እንዴት ናችሁ? ደህና ናችሁ? እንደዚህ ከስተመር አዛ ነው የሚያደርጉኝ። እንደዚህ እየሆንኩኝ ነው ሙሉ በቃ ውሎዬ ማለት ነው። እና በተረፈ እንዴት ናችሁ? ሁላችሁ ሰላም ናችሁ ወይ? ለምን ጠፋሽ? ኧረ መሲ ጠፍተሻል። ለምንድን ነው ዩቲዩብሽን ማሰሪ ምናምን ትሉት? አይመቸኝም። ጠዋት መጥቼ እዚህ ገብቼ እዚህ ውዬ ማታ ቤት ገብቼ ከዛ ገብቼ ድፍት ነው ብሎ ምንም አይመቸኝም ማታ ላይ እና ስለምደክመኝ ነው። አሁን እዚህ ደግሞ መስራት ይኸው እየመጡ ከስተመር አዛ ያደርጋል። ይሄን አምጪ ስል ምን ስሉ ከነሱ ጋር ሲጨቃጨቁላለሁ። ብዙ ስለማይመች ነው የምጠፋው። ካሁኑ በኋላ ግን እንደዚህ አንዳንዴ እመጣለሁ አለ ባጃጅ ዲገ ካቻፕ የለም ካቻፕ አውቃለሁ። ለፒዛ ምናምን እና እንዴት አላውቀውም። በሱ ነው ያደኩኝ አውቃለሁ። ስማ ማሚ ሱፐር ማርኬት ይድባለው። አዎ ኃይሌ ጋር ማሚ ሱፐር ማርኬት ሂድ እንካ። ኦኬ አንቺ ዝርዝር ፈልገሽ ነው እንጂ ይሄ ካርድ አይደለም። ማርያም ዝርዝር ፈልጋ ነው እንጂ ባለ 15 ካርድ አረ አሁን 50 ብር ልቸገር ነው በመዲያን ያለ እና ጋይዝ እንደዚህ ነው። ከስተመር ሲመጣ ከከስተመር ጋር ነው አዛም ነው። ለምንድን ነው ባለ 20 ሰጂ አንቺ? ስለሚያስቸግረኝ ነው መልሱ እንጂ ባለ 10 ሁለት ልስጥሽ አ መቶ ብሩ እሺ ይሄው ያለኝ ይሄ ነው። ኢትዮጵያ ውስጥ አዲስ ብር ጠፋ። እሱ ይሆናል አ እኮ ግን አንድ እኮ ነው ግን መስቲሽ ስላለ ነው። እሺ ካርድ ሰጠውሻ? አዎ እና ቤተሰብ እንደዚህ ነው በቃ ውሎዬ ማለት ነው። ከከስተመር ጋር ነው ውሎ አምጪ እንቺ ምናምን እያልኩኝ ስለምወል
ቪዲዮ በአንድ ልብ መስራት አይመችም። ለዛ ነው የሚጣፋው። እና ጋይስ ሰሞኑ ምርጥ አዲስ ቪዲዮ ፖስታለሁ ብዬ ተስፋ አደርጋለሁ። ምርጥ አዲስ ቪዲዮ ደስ የሚል ብዙ ነገር የተመኛችሁ፣ ብዙ ነገር ያሰባችሁ፣ ብዙ ነገር ለኔ ምንድነው መሲ የምትሉት ሁሉ አዲስ ነገር በቅርብ አለ። ምንድነው እንዳትሉኝ ቪዲዮ ስሰራ በኋላ ታያላችሁ። ያው ፖስታለሁ በዚህ በአንድ ወር ውስጥ የሆነ ደስ የሚል አይደል ሰው የለም አባት ታውቃለህ? ባለ 5 አለ። ባለ 5 ነው። ባለ 5 ባለ 10 አለ። እዛ ሰው የለም። አይ ወደዚህ ነው ማስቲካ አለ። ሁለት ምን አይነት ማስቲካ? አንዱ 10 ነው አይደል? ልሰጥሽ ነው። ሻማ አለሽ እንዴ? በስንት ነው የምትሸጪው? ሻማ 20 ብር አንዱ። ኧረ ቀንሽልኝ። በ10 ብር ሰጪ ነው። እኛ ሰፈር እኮ 10 ብር አይነት አሉ። ትንሾቹ አሉ። አሁን ባለ 15 እና ባለ 20 ብር። እኔ ጋር ያለው ባለ 20 ነው ያለው። እሺ ባለ 20 ነው። በጣም ትልቁ ነው። ወፍራሙ የሆነ ትንሿ ነው ፈልጋት። ከዚህ ያንሳል። እኛ ብንገዛው በ10 ትንሿ ማለት ነው። እሺ ኦኬ። 127 ነው የሚሞላው ካርድ። እኔ እኮ ሳስቼክ እንደገና 805 ሳይሆን ይሄ 127 ቀርቶ ሳይሆን አሉ ሁለቱም። ግን ያው በብዛት አሁን እሱ ነው የሚመጣው። ችግር የለም ማለት እና ጋይስ ሁላችሁ ማለት ነው። እና አዲስ ነገር ጠብቁ ነው የምላችሁ። እና ደግሞ እንደዚህ ነው ስራ ላይ ነው ስለምውለው ብዙም አይመችም። ሰው ሲመጣ ዝም እላለሁ፣ አስተናግደዋለሁ። ከስተመር ክብር አይደለም የሚባለው። ስለዚህ ብዙ ባይመቻኝ ለዛ ነው የምጣፈው። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ምን አለ አዲስ ነገር? እኔ ጋር አዲስ ነገር ስራ ነው፣ ሌላ ነገር የለም። እና ጠፍተሻል ምናምን የምትሉት ሰዎች ማለት አለው አልጠፋሁም። ያው ስለማይመቸኝ ነው የምጠፋው እንጂ አለው። እና ይሄን ይመስላል እኔ ጋር ማለት ነው። እናንተ ጋርስ እንዴት ናችሁ? ደህና ናችሁ ወይ? ምን ላይ ናችሁ? እና ምን አዲስ ነገር አለ እስቲ? እኔ ያው አንዳንዴ ቢዚ ሆናለሁ፣ ለዛ ነው ቪዲዮ ማልሰራው። እዚች ቁጭ ብዬ ስለምውል ቪዲዮ መስራት አይመችም። ደግሞ ሁሌ በአንድ ቦታ ቪዲዮም ስሰራ ይደብራል አይደለ? ስለዚህ እኔ ደግሞ ሁሌ እዚህ ነኝ። ጠዋት እገባለሁ፣ ማታ እወጣለሁ፣ ጠዋት እገባለሁ፣ ማታ እወጣለሁ። ምንም አዲስ ነገር የለም ከስራዬ ውጭ ማለት ነው። ስራዬን ደግሞ በቃ እንደዚህ እየሰራሁ ነው የምውለው። ካርዴንም ብዙ ነገሮች አሉ እንዳያችሁ ነው። ሱቃ ያው ትንሽ ባጀት ይጠይቃል እንጂ ሙሉ ነች፣ ምንም አትልም። የለፋው ብሬን ሁሉ በሷ ላይ ጠብ አድርጌዋለሁ። ይዘራልኝ ብዬ በማዳም ኩሽና የሰራው ብሬን ሁላ ጠብ አድርጌ እየሰራው ነው። ተፍ እያልኩኝ ነው። እናንተ ኢትዮጵያ ላይ ማለት ነው ስራ ከባድ ነው። የሆነ እዛ ያለነው ሁኔታና እዚህ መጥተው ያሉ ነገሮች ይከብዳሉ። እዛ ቁጭ ብሎ ማዳም ቤት መዋል በየወሩ ያው መቁጠር ነው። እዚህ በየወሩ ደግሞ ለሰው ቤት ከራይ
ለራሳችሁ ነው። እዛ አሁን እዚህ ስንመጣ ግራ የሚገባን ነገር ምንድነው? እዛ ቁጭ ብለን የቤት ኪራይ የለ፣ አስቤዛ የለም፣ የምን የለም፣ በቃ ዝም ብሎ መኖር አይደለም። እዚህ ግን ስትመጡ የቤት ኪራይ የምኑ የራሳችሁ ብዙ ነገር ያስፈልግ ነገር አለ። እሱ ራሳችሁ ችላችሁ ነው የምትኖሩና ሁሉም ነገር አዲስ ይሆናል። አሁን እኔ አዲስ የሚሆነው በቃ እዚህ ሀገር ኖሮ ይከብዳል በአጠቃላይ ማለት ነው። እስከምለምድ ድረስ ያው እስካሁን አልለመድኩም። በቃ የሆነ ይከብዳል። እኔ ሳልኖር የቤት ኪራይ የማዳሜ ደሞዝ እንዲህ ብደርስ ኖሮ የት በደረስኩ። ግን የማዳሜ ደሞዝ ራሱ እንደዚህ አይደርስም። እዚህ ግን ቁጭ ብሎ የሰው ቤት ኪራይ በስማም እንዴት እንደምሮ እግር አለው በቃ ይሮጣል። እሱን ስታስቢ ደግሞ ያው ያስጠላል። እና ብቻ እግዚአብሔር ይመስገን ዋናው ጤና ነው ለሰው ልጅ። የትም ተሰራ የትም ሆነ ዋናው ጤና ነው እንጂ እኔው የምጠፋው በዛ ነው። በቃ የሆነ ቢዚ ስለመሆን ነው በስራ እንጂ አለው በህይወት አልሞትኩም አለው። የጠፋሽ የት ገባሽ የት ወጣሽ የምትሉ ሰዎች አለው። የት ገባለሁ እምዬ ኢትዮጵያ ላይ ኑሮ ያው እስከምለምድ ድረስ ታፕ እያልኩኝ ነው። ያው ታውቃላችሁ ሰው ብቻችሁ ስትለፉ ብቻችሁ ስትኖሩ ይከብዳል እዚህ ኢትዮጵያ ላይ ኑሮ እና እኔም ብቻዬ ደግሞ ታፕ እያልኩኝ ነው። ግን ያው አዲስ ነገር በቅርቡ አሳውቃቸዋለሁ። አዲስ ነገር ይኖራል ብዬ ነው ማስበው። አዲስ ነገር ይመጣል። ምንድነው አዲስ ነገር? ሜሲ ምን ልታመጪ ነው? ሜሲ ምን ልታወሪ ነው? ሜሲ ምን ልትሆኚ ነው? ምናምን የምትሉ ሰዎቹ አይ መልካም ነገር ነው፣ ደስ የሚል ነገር ነው። አዲስ ነገር ቢኖርም ያው አጋዥ ያስፈልጋል እዚህ ቁጭ ብሎ ከኔ ጋር የሚሰራ ሰው። ስለዚህ ለዛ ነው አዲስ ነገር ይላችሁና በቅርቡ ጠብቁ። አዲስ ነገር በቅርቡ ጠብቁ። ምን አዲስ ነገር እንዳለ አሳውቃቸዋለሁ እና እንደዛ ነው። ከዚህ በተረፈ ሁላችሁም በርቱ። ሰርታችሁ ስብስብ ብላችሁ መታችሁ በሀገራችሁ ላይ እንድትኖሩ ያው ጸሎቴ ነው። እንደኔ መታችሁ እንደኔ አጥፊ ምናምን ሳትሆን እኔ እዛ እያለሁ በጣም ብዙ ነገር ሳጠፋ ነበር። አሁን እዚህ ከመጣሁ በኋላ ነው ሁሉ ነገር የታወቀልኝ። ስለዚህ እዚህ ሆናችሁ በቃ ወገባችሁን አስር አድርጋችሁ ሰርታችሁ የራሳችሁን ነገር ይዛችሁ መጣችሁ መስራት ያስፈልጋል እዚህ ማለት ነው። እስከ መቼም እዛ። ስለዚህ እዚህ ደግሞ ይሻላል ብዬ ነው ማስበው እኔ በበኩሌ ማለት ነው። ጋይዝ እዚህ ቅርታ ውጭ ላይ ያው መኪና ምናምን ስለሚያል መንገድ ዳር ነው ሱቄ እና በጣም ነው ብዙ እንትን ያለው አለ ጫጫታ ምናምን። በዛ ላይ ደግሞ ባጃጁ የሞተሩ የመኪና የምን ድምጽ ምናምን ይረብሻል። ስለዚህ እየመረራችሁ መዋጡ ምንም ማድረግ አይቻልም። ስራ ቦታ ነው በቃ። ለዛ ነው ቪዲዮ ማልሰራው። በቃ ይኸው ድምጹ ምናምን አያሰራም ሲጀመር ማለት ነው። የከስተመር ትላላችሁ፣ የባጃጁ ትላላችሁ፣ የመኪና ትላላችሁ፣ የሞተሩ ትላላችሁ፣ ያንን ድምጽ ይረብሻል። ለዛ ነው በቃ ምንም አይመቸው ማለት ነው ለመስራት እና ስለዚህ ያው ምንም ማድረግ አይቻልም። ያው አንዳንዴ ሰራለሁ እውነት ቪዲዮ ሰራለሁ ብዬ ሳስብ ራሱ በቃ እንደዚህ ጫጫታ ምናምን ስላለ ይደብረኛል። የሆነ ሰው ሲመጣ ምናምን ሰው የለም እዛ ሰው የለም። ምን ፈለክ? ምን ፈለክ? መውለዋ ነጩ 150 ብር፣ ጥቁሩ 130 ብር። የሱ 100 እሱም 140 ነው። ወይ ውዴ እንዴት ነሽ? ነጩ 130 ነጩ 150 ጥቁሩ 130 ያን አይ 140 ኧረ አይደለም ኧረ አይደለም። ቆይ ልደውልለት። ቆይ እዛ ጋር ቁም